እንደምናላችሁ በዛሬው ዕለት የምናየው እንግዲህ እንዴት ነው ሄልዚ ብሬን ወይም በጣም ከፍተኛ የሆነ አእምሯችን ማሳደግ የምንችለው ወይም አእምሯችን በኦፕቲመም በጥሩ ሁኔታ ፐርፎርም እንዲያደርግ የሚያግዙ ሜቶዶች አእምሯችን በምን አይነት ሁኔታ ነው ፕሮቴክት ማድረግ የምንችለው ወይም ሄልዚ ብሬን እንዲኖረን የምናደርግ በምን አይነት ሁኔታ ነው የሚለው እናያለን ማለት ነው። ምክንያቱም ጤናማ አእምሮ ምንድነው ጤናማ የሆነ ፐርፎርማንስ ይኖራል፣ በጥሩ ሁኔታ ኦፕሬት ማድረግ ይችላል፣ የተሻለ ሪቴንሽን ይኖረናል፣ በአካዳሚክ ሊሆን ይችላል፣ በህይወታችን ትልቅ ለውጥ እንድናመጣ ያግዘናል ማለት ነው አለ። ስለዚህ በምን አይነት ሁኔታ ምን አይነት ስትራቴጂዎች መጠቀም አለብን ለጥሩ አእምሯችን የሚለውን ስናይ በመጀመሪያ ጊዜ ምንድነው ብሬን ፉዶች አሉ ወይም ኢት ብሬን ቡስቲንግ ፉድስ ናቸው። ለምሳሌ ብሉበሪስ፣ ዋልነት፣ አቮካዶ፣ ዳርክ ቾኮሌት እነዚህ በጣም ወሳኝ ናቸው። ዳርክ ቾኮሌት በተለይ ብሉበሪስም እንዲሁም ዋልነትም በጣም ወሳኝ ናቸው። እነዚህ ምግቦች ለአእምሯችን ፐርፎርም እንዲያደርግ ቡስት እንዲያደርጉልናል ማለት ነው፣ ያሳድጉልናል። የአእምሮ ምግቦች አሉ፣ የአሳ ምግቦች ሊሆን ይችላል። አሳ በልጅነት በተለይ አሳ መጠቀም በጣም ወሳኝ ነው። እንዲሁ አትክልቶች በጣም ወሳኝ ናቸው። አትክልቶችን መጠቀም ለአእምሯችን ጤናማነትና በጥሩ ሁኔታ ፐርፎርም እንድናደርግ ያግዘናል ማለት ነው። ዛዝር ዋን ኢዝ ሜቢ ስታይ ሃይድሬት ነው። ብዙ ጊዜ ያው አእምሯችን እንግዲህ 73 ወይም 75% ያህል ምንድን ነው ሃይድሬት መሆን አለበት በጥሩ ሁኔታ ኦፕሬት እንዲያደርግ ማለት ነው። ወይም ስሙዝ የሆነ ሙቭመንት እንዲኖር ማለት ስሙዝ የሆነ አክሽን እንዲኖር ምንድን ነው አእምሯችን ምን ጥሩ የሆነ ፐርፎርማንስ እንዲኖር 75% ምን ዋተር ነው። ስለዚህ ሃይድሬት መሆን አለብን። ሁሌም ውሃ መጠጣት አለብን። በርናውት የሆነ አእምሯችን በጣም ልክ እንደ ሲፒዩ እንደ ኮምፒውተር ሊግል ይችላል ማለት ነው። ስለዚህ ማለት አንዳንዴ የሆነ ተሰምቷችሁ ያውቅ ይሆናል ውሃ ካጣችሁ ምናምን ካልጠጣችሁ የሆነ አእምሯችሁ የሚሰማ የሆነ ትልቅ ፍሪክሽን አለ አይደል? ያን ነገር ለመቀነስ ምን ማድረግ አለባችሁ? ብዙ ጊዜ ሃይድሬት መሆን ውሃ መጠጣት በጣም ወሳኝ ነው ማለት ነው። በጣም አስፈላጊ ነው። ውሃ በጣም ወሳኝ ነው። ዛዝር ዋን ኢዝ ኤክሰርሳይዝ ሬጉላር ቱ ኢምፕሩቭ ዋት ብለድ ፍሎ ኤንድ ኮግኒቲቭ ፋንክሽን ነው። ሁሌም ቢሆን ኤክሰርሳይዝ ማድረግ፣ ስፖርት መስራት፣ እንቅስቃሴዎችን ማድረግ በጣም ወሳኝ ነገር። እንቅስቃሴ በምታደርጉበት ጊዜ ምንድነው የደም ዝውውራችሁ ይጨምራል ማለት ነው። የደም ዝውውር ደም ደግሞ ምንድነው ኦክሲጅን ይዟል አይደል? ኦክሲጅን ነው ወደ አእምሯችሁ ውስጥ መሄድ ይችላል አይደል? ኢነርጂ ወደ አእምሯችሁ ፍሎው ማድረግ ይችላል ማለት። ስለዚህ ምን ማድረግ አለባችሁ ማለት ነው? ኤክሰርሳይዝ በጣም ወሳኝ ነው። አእምሯችሁ በቂ የሆነ ብለድ ፍሎው እንዲኖረው በቂ የሆነ ኦክሲጅን እንዲያገኝ ምንድነው በቂ የሆነ ደም ፍሎው ማድረግ አለበት ማለት ነው። ይሄ ደግሞ የምታደርጉ ምንድነው ኤክሰርሳይዝ በማድረግ ስፖርት በመስራት የተሻለ አእምሯችሁ ቡስት ማድረግ ትችላላችሁ ማለት ነው። ዳዘር ዋን ኢዝ ጌት 7 up to 9 hours of quality sleep each night ነው። በእያንዳንዱ ቀን በእያንዳንዱ 24 ሰዓት ውስጥ ወይም ማታ ላይ ቶታል ከ7 እስከ 9 ያህል ወይም 8 ሰዓት በአቬሬጅ መተኛት አለብን፣ እንቅልፍ ማግኘት አለብን። እንግዲህ አእምሯችን ከበፊትም እምላችኋለሁ አእምሯችን ሰብኮንሺየስ እና ኮንሺየስ ማይንድ አለ። ኮንሺየስ ማይንድ ምንድን ነው? ጀስት እንደዚህ አሁን ኮንሺየስሊ አሁን ማወራ ምንድነው ኮንሺየስሊ ነው አለን ምናገር ወይም ስራመድ ኮንሺየስሊ ነው አለን። ግን ምንድነው ሰብኮንሺየስሊም ኢንቮልቭ ያደርጋል። ግን ማታ የሚሰራው ምንድነው? ስንንቀለፋ የሚሰራው ምንድነው? ሰብኮንሺየስ ማለት እኛ ተኛ ቁጥጥር ውጭ የሆኑ ነገሮችን ለምሳሌ የደም ዝውውራችን፣ የልብ ምታችን፣ ብዙ አተነፋፍ ስርዓታችን እነዚህ ምን ሰብኮንሺየስ ናቸው አለ። ሰብኮንሺየስሊ ኮንትሮል የሚያደርግልን ነው ማለት። ስለዚህ እነዚህ ይሄ ሰብኮንሺየስ ማይንዳችን ኦፕሬት የሚያደርግ ቤስ ፐርፎርም የሚያደርግ ምንድነው አት ዘ ናይት ነው አይደለም። ፉል ኮንትሮል የሚኖረው አት ዘ ዴይ ግን ምንድነው 5% ነው። 95%ን ቀን ላይ ምንድነው ኮንሺየስሊ ነው የምናደርገው አይደል። ስለዚህ ይሄ ሰብኮንሺየስ ማይንዳችን ደግሞ ኮንሺየስሊ ያነበብነውን ነገር በአእምሯችሁ ውስጥ እንዲሆን የሚያደርገው ወይም በአእምሯችሁ ውስጥ ዘላቂ እንዲሆን የሚያደርግ ምንድነው ሰብኮንሺየስ ነው ማለት ሰብኮንሺየስ ማይንዳችን። ስለዚህ ሰብኮንሺየስ ማይንዳችን ለመጠቀም ደግሞ ምን ማድረግ አለብን ማለት ነው? በቂ እንቅልፍ ማግኘት አለብን። ምክንያቱም ስንተኛ ነው ከኮንሺየስ ወደ አንኮንሺየስ የሚሄደው ቲንኪንጋችን ምንድነው በምንተኛበት ጊዜ ነው ማለት። ኮንሺየስሊ ስቶፕ ስናደርግ አንኮንሺየስ ማይንዳችን ኦፕሬት ያደርጋል። አንኮንሺየስ ማይንዳችን ደግሞ በጣም ትልቅ በህይወታችን ውስጥ ትልቅ አስተዋጽኦ የሚያደርግ ትልቅ ለውጦች የምናመጣ ሰብኮንሺየስ ማይንድ ነው። ኮንሺየስሊ አይደለም። ብዙ ነገሮች የምንማረው ኮንሺየስሊ አይደለም ሰብኮንሺየስሊ ነው ማለት ነው። ስለዚህ እንቅልፍ በጣም ወሳኝ ነው። ቀን ላይ ብታነቡ አንድ መጽሐፍ ብትጨርሱ ኮንሺየስሊ አንብባችሁታል። ግን እንቅልፍ ካላገኛችሁ ያን ነገር ሚሞራይዝ አታደርጉትም፣ ኦርጋናይዝ አይሆንም ያ ኢንፎርሜሽን። ግን እንቅልፍ ስታገኙ ምንድነው ሰብኮንሺየስ ማይንዳችሁ ያን ከኮንሺየስ ተቀብሎ ምንድነው ኦርጋናይዝ ያደርገዋል። ስለዚህ ሰብኮንሺየስ ማይንዳችሁ ለመጠቀም በቂ እንቅልፍ በጣም ወሳኝ ነገር ነው ማለት ነው።
ፎከስም እንድታደርጉ ያደርጋቸዋል። አእምሯችሁ በጣም ፎከስ እንዲኖረው ኢነርጂ እንዲኖረው ያደርጋቸዋል ማለት ነው። ሞቲቬት ይሆናል ማለት ነው። ዛት ዋንስ ብዙ ጊዜ የአርምሞ ሰዓት ወይም እንደዚሁ ብቻችሁን ፎከስ እያደረጋችሁ ለ30 ደቂቃ ምናምን በየቀኑ ምንድን ነው ራሳችሁ ማልመድ ትችላለ። በቃ ካልም የሆነ ማይንድ እንዲኖራችሁ ርጉ የሆነ ዲፕሊ ፎከስ ማድረግ የሚችል አይምሮ ዲስትራክትድ የሚሆን ሳይሆን ሁሌ ስልክ መንካት ሳይሆን ምንድን ነው አንዳንዴ ከስልክም ራቅ ማለት ፎከስ ማድረግ በጣም ወሳኝ ነገር ነው ማለት ነው። ያን ፕራክቲስ ማድረግ ትችላላችሁ። እንዲሁ ደግሞ አይምሮአችን ምንድን ነው ቻሌንጅ ማድረግ ራይት ቻሌንጅ ዮር ብሬን ዊዝ ፐዝልስ ጌምስ ኦር ኒው ስኪል ነው። አዳዲስ ክህሎቶችን በመማር አዳዲስ ቋንቋ በመማር አዳዲስ የሆኑ ጌሞችን ጌም ብዙ ጊዜ ያው ብዙ በጌም ስፔንድ ባታደርጉ የተሻለ ነው። ግን ምንድነው አዳዲስ ክህሎቶችን በመማር አዳዲስ ነገሮች በመማር ምንድነው አይምሮአችን ሁሌም ምን ቻሌንጅ ማድረግ ምክንያቱም ቻሌንጅ ስታደርጉት ነው ልክ መስላችን ስፖርት ስንሰራ እንደሚያደርገው ሁሉ አይምሮአችንም ምንድነው በጣም ስትሬች በምናደርግበት ጊዜ ያድጋል ማለት። ስለዚህ ሁሌም ቢሆን ራሳችን ቻሌንጅ ማድረግ አስፈላጊ ነው ማለት ነው። እንዲሁ ደግሞ በመጨረሻ ምንድነው you have to avoid what toxic like excessive alcohol smoking and just processed food ነው። ብዙ ጊዜ ከፋብሪካ የመጡ ምግቦችን ባትመገቡ የተሻለ ነው። ለአይምሮአችሁ አብዝታችሁ አትመገቡ። just ናቹራል የሆኑ ልክ ቬጂቴብሎችን ብትመገቡ በጣም አሪፍ ነው። እንዲሁ ደግሞ ድሪንክ አለማብዛት፣ መጠጦችን አለማብዛት በጣም አስፈላጊ ነው። ቶክሲክ የሆኑ ኬሚካሎችን ድሪንኪንጎችን አለመውሰድ፣ በጣም ከአልኮል ነፃ የሆኑ መጠጦችን መውሰድ አለባቸው ማለት ነው። ስሞክም አለማድረግ፣ ስሞኪንግ በጣም ከባድ ነው። አእምሯችን በርናውት እንዲሆን ያደርገናል። ስሞክ አድርገን ማለት ምንድነው ብለድ ፍሎዋችን ይሆናል ይቀንሳል አለ ነው። ያ ምንድነው አእምሯችን ደግሞ በቂ ኦክሲጅን በደም ዝውውር አማካኝነት ካላገኘ ፋቲግ ይሆናል፣ ፐርፎርም ማድረግ አይችልም ማለት ነው። ስለዚህ እነዚህን ስትራቴጂዎች በመጠቀም የተሻለ የአእምሮ ጤናማነት የአእምሮ ፐርፎርማንስ ይኖራችኋል ማለት ነው። ይህ ቪዲዮ ከጠቀማችሁ ላይክ ቪዲዮውን በማድረግ ለሌላ ሰው የሚጠቅማ ካላችሁ ሼር በማድረግ ይህን ቪዲዮ እኔን ሰፖርት ማድረግ ትችላላችሁ ማለት ነው። አመሰግናለሁ። መልካም ጊዜ